ወደ ሰዓቱ የስፖርት ዘገባ እናልፋለን። ከዘገባዎቹ ጋር ዮናስ ተሾመ ነኝ። በየዓመቱ በጀርመን ሃምቡርግ የሚካሄደው የማራቶን ውድድር ትላንት ከ20,000 በላይ ተወዳዳሪዎችን አሳትፏል። በወንዶች ኢትዮጵያዊ ሹሜ ደቻሳ አሸናፊ ሆኗል። ሹሜ ውድድሩን በበላይነት ቢያጠናቀቅም ከኬንያዊ ኤሪክ ኒዴማ ከባድ ፉክክር ገጥሞታል። የገባበት ሰዓትም 2 ሰዓት ከ06 ደቂቃ 44 ሰከንድ የውድድሩ ሶስተኛ ፈጣን ሰዓት ሆኖ ተመዝግቧል። ውጤቱ ለኔ ከፍተኛ ትርጉም አለው። 6ኛ የማራቶን ውድድሬ ነው። 20 ኪሎ ሜትሩን ስንሮጥ ሰዓት ፈጣን አልነበረም። ፈጣን ሩጫ መሮጥ ፈልጌ ነበር። እንደዚህም ሆኖ የራሴን ምርጥ ሰዓት በማስመዝገቤ ተደስቻለሁ ብሏል አሸናፊው ሹሜ ደቻሳ። መስከረም ላይ በሚኖረኝ ሌላ የማራቶን ውድድር 2 ሰዓት ከ05 ወይም 2 ሰዓት ከ04 መሮጥ እፈልጋለሁ ብሏል ሹሜ ምኞቱን ሲናገር። በውድድሩ ተሳታፊ የነበሩት በላይ ደቻሳና ቦንሳ ዲሳ 4ኛና 10ኛ ደረጃን አግኝቷል። አሸናፊ የሆነው ሹሜ 20,000 ዩሮ ተሸላሚ ሆኗል። በሴቶች ድንቅነሽ መካሻ 2ኛ ደረጃን ስታገኝ መልካም ግዛው 4ኛ ሆናለች። ኬንያዊቷ ጆርጂና ኖሮ ውድድሩን በበላይነት አጠናቃለች። በኢትዮጵያ ሴቶች ፕሪሚየር ሊግ የመጨረሻ ዙር ጨዋታ ደደቢትና ኢትዮጵያ መድን ተጋጣሚዎቻቸውን አሸነፉ። በደቡብ ምስራቅ ዞን ሙገር ሲሚንቶ ከአርባ ምንጭ አንዳቻ ሲለያዩ አርባ ምንጭ ከነማ ቀጣዩን ዙር ተቀላቅሏል። ሰላማዊ ደጀን በኢትዮጵያ ሴቶች ፕሪሚየር ሊግ ማዕከላዊና ሰሜን ዞን 8ቱን የተቀላቀሉ 4 ክለቦች ቀድመው ቢታወቁም ትናንት የመጨረሻ ዙር ተስተካካይ ጨዋታዎች ተካሂደዋል። በ9 ሰዓት ደደቢትና መከላከያ ተገናኝተው ደደቢቶች 4-0 በሆነ ውጤት አሸንፈዋል። ጨዋታው በተጀመረ በ34ኛው ደቂቃ የግብ ክልል ውስጥ ሰናይት ባሮዳ ላይ ጥፋት ተሰርቶ የተገኘውን የፍጹም ቅጣት ምት ኤደን ሽፈራው ወደ ጎል ሳትቀይረው ቀርታለች። ዘውድነሽ ወርቁ 2 ብሩክታዊት ግርማና ቤተልሔም ሰማን አንዳንድ ጎሎችን አስቆጥረዋል። የትናንትናውን ውጤት ተከትሎም ደደቢቶች ነጥባቸውን ወደ 39 ከፍ አድርገዋል። 11 ከ30 ላይ ወደ ቀጣዩ ዙር ያላለፉት ኢትዮጵያ ቡናና ኢትዮጵያ መድን ተገናኝተዋል። የመለያ ቁጥራቸውን በግልጽ ለመለየት የሚቸግረው ኢትዮጵያ መድኖች 4-2 በሆነ ውጤት አሸንፈዋል። አስካለ ገብረ ጻድቅና ጤናዮ መሲ አንዳንድ ውቢት ጸጋ ስላሴ 2 ጎሎችን ለኢትዮጵያ መድን ሲያስቆጥሩ አዳነሽ ከበደና ሁሉ አገር ሻየለ የኢትዮጵያ ቡናን ኳሶች ከመረብ አሳርፈዋል። ውቢት ጸጋ ስላሴ ያስቆጠረችው 3ኛ ጎል ከጨዋታ ውጭ ነው በሚል የኢትዮጵያ ቡና ክለብ የቴክኒክ ክስ ያስያዘ ሲሆን በ24 ሰዓት ውስጥ የኢትዮጵያ እግር ኳስ ፌዴሬሽን መልስ ይሰጣል ተብሎ ይጠበቃል። በደቡብ ምስራቅ ዞን በተደረጉ ጨዋታዎች ሙገር ሲሚንቶ ከአርባ ምንጭ አንዳቻ ተለያይቷል። አርባ ምንጭ ከነማ ውጤቱን ተከትሎ ቀጣዩን ዙር በ22 ነጥብ ተቀላቅሏል። ሐዋሳ ከነማ ድሬዳዋን 5-1 ሲያሸንፍ አዳማ ከነማ ከሲዳማ ቡና 2 አቻ ተለያይተዋል። ከማዕከላዊ ሰሜን ዞን ኢትዮጵያ ንግድ ባንክ በ44 ደደቢት በ39 ዳሽን ቢራ በ29 ቅዱስ ጊዮርጊስ በ22 ነጥቦች 8ቱን ሲቀላቀሉ ከደቡብና ምስራቅ ዞን ሐዋሳ ከነማ በ39 ሲዳማ ቡና በ27 ድሬዳዋ ከነማና አርባ ምንጭ ከነማ በ22 ነጥቦች በጎል ክፍያ ተበላልጠው 3ኛና 4ኛ በመሆን ወደ ቀጣዩ ዙር አልፈዋል። 8ቱ ክለቦች የሚያደርጉት ጨዋታ ከሰኔ 1 በኋላ በሐዋሳ ከተማ ይደረጋል። በኢትዮጵያ ቮሊቦል ፕሪሚየር ሊግ ትላንት ቀጣይ ጨዋታ አስተናጋጅ አዲስ አበባ ፖሊስ የአማራ ክልሉን ጣና ባህር ዳርን አሸነፈ። እንግዳው ጣና ባህር ዳር ቡድን ከክልሉ በቂ ትኩረት ያለማግኘቱን አሰልጣኙ ሲናገሩ የክልሉ ስፖርት ኮሚሽን በበኩሉ ክለቡን ለማጠናከር በዝግጅት ላይ እንደሚገኙ ገልጸዋል። ሰለሞን ገብረ እግዚአብሔር ባለፈው ዳር 26 የተጀመረው የዘንድሮ ወንዶቹ ምድብ የኢትዮጵያ ቮሊቦል ፕሪሚየር ሊግ 21ኛ ግጥሚያ በትንሿ ስታዲየም በትናንትናው ዕለት ተካሂዷል። አስተናጋጁ አዲስ አበባ ፖሊስ ክለብ የአማራ ክልሉ ጣና ባህር ዳርን 3-0 በማሸነፍ ነጥቡን ወደ 17 አሳድጎ የሁለተኛነቱን ቦታ ከመከላከያ ለመረከብ በቅቷል። ቀሪ አንድ ጨዋታ ያለው መከላከያ በ16 ነጥብ ሁለተኛውን ይከተላል። ሙገር ኢትዮጵያ 20 ነጥብ በማስቆጠር ሊጉን ይመራል። የአዲስ አበባ ፖሊስ ቮሊቦል ቡድን ከተጋጣሚው ልቆ መገኘቱ ውጤቱን አሳምሮለታል። የጣና ባህር ዳር ቮሊቦል ቡድን በመጀመሪያው መደብ 25-16 የተረታበትን ውጤት በሁለተኛው ዙር ልዩነቱን በ2 ነጥብ ብቻ ማጥበብ ቢችልም በመጨረሻው ጨዋታ ተመሳሳይ አቋም ባለማሳየቱ 25-18 ለመሸነፍ ችሏል። የቮሊቦል ስፖርት ይበልጥ ተወዳጅና ተዘውታሪ ለማድረግ የተጀመረው የፌዴሬሽኑ ጥረት አበረታች ነው። ነገር ግን በሊጉ 7ኛ ደረጃ ላይ የተቀመጠው የአማራ ክልሉ የጣና ባህር ዳር
ቮሊቦል ቡድን ከክልሉ ተገቢው ድጋፍና ትኩረት ያለማግኘቱ የክለቡን ተጫዋቾች ስሜት እየጎዳ መሄዱን አሰልጣኙ አቶ ምንይችል የኔ ዓለም ይገልጣሉ። ስፖርቶችን እኩል የማየት ችግር አለ። አሁን ፕሪሚየር ሊግ ነው ቮሊቦሉ ለእግር ኳስ ፕሪሚየር ሊግ የሚደረገው ድጋፍና ቮሊቦል ፕሪሚየር ሊግ ላይ የሚደገፈው ድጋፍ በጣም ሰማይና ምድር ነው ያለው። ይሄኛው ቮሊቦሉ ላይ ያለው እስካሁን ከ100 ምናምን ሺህ ብር በላይም አላገኘንም። እንደ ሌሎች ክለቦች እንደነ ወላይታ ዲቻ እንደነ ሙገር እንደ ሌሎች ትልቅ ክለቦች መሆን የምንችልበት መንገድ ልናመቻች የምንችለው ጥሩ በጀት ሲኖረንና ያው ጥሩ ተጫዋቾችን ስንሰበስብ ነው። ጨዋታውን ለመከታተል በትንሿ ስታዲየም የተገኙት የክልሉ ስፖርት ኮሚሽነር ያያ አዲስ አስተያየቱ ተገቢ መሆኑን አውስተው የቡድኑን አቋም ለማጎልበት እቅድ መያዙን ተናግረዋል። ለሁሉም የስፖርት አይነት ትኩረት ሰጥቶ መስራት ላይ ድክመት አለበት። ጅምር እንደመሆኑ መጠን በተሟላ መንገድ ክለብ አድርገን ሙሉ ቁመና ኖሮት አይደለም ያስጀመርነው። ትክክል ናቸው ልጆች። ከዚህ በኋላ ብቃት ያላቸውንም ፕሮጀክት ላይ ያደረሱ ልጆችንም እያደራጀን ክለቡን ሙሉ አድርገን ልክ እንደሌሎች ተወዳዳሪ ሆኖ እንዲቀርብ ለማድረግ ዝግጅታችንን አጠናክረን ነው የምንቀጥለው። የቮሊቦል ሻምፒዮና ቀጣይ መርሃ ግብር በመጪው ሳምንት በወላይታ ሶዶና አዲስ አበባ ላይ ቀጥሎ እንደሚካሄድ ታውቋል። 3 ክለቦች ብቻ የሚገኙበትን የሴቶችን ምድብ ፌዴራል ማረሚያ ቤቶች በ6 ነጥብ እየመራ ቢገኝም የተካፋይ ክለቦች ቁጥር ከፍ ያለ ማለት ጉዳይ በአስቸኳይ ካልተቀረፈ የቀሪዎቹም ክለቦች ሁኔታ አሳሳቢ እንደሚሆን የስፖርቱ አፍቃሪዎች ጠቁመዋል። በኢትዮጵያ ቦክስ ፌዴሬሽን አዘጋጅነት በደሴ ከተማ ሲካሄድ የቆየው 3ኛው ዙር የኢትዮጵያ ክለቦች ቦክስ ሻምፒዮና ከትላንት በስቲያ ተጠናቋል። አዲስ አበባ ፖሊስ ውድድሩን በበላይነት አጠናቋል። ሙልጌታ ክፍሌ በየክልሎቹ በመዘዋወር የቦክሱን ስፖርት ለማስፋፋት አልሞ ሲካሄድ የነበረው 3ኛው ዙር የኢትዮጵያ ክለቦች ቦክስ ሻምፒዮና ከትላንት በስቲያ በፍጻሜው በተለያዩ ኪሎግራሞች በርከት ያሉ ፍልሚያዎች ተደርገዋል። በ60 ኪሎ ግራም ሲራጅ ሙሉጌታ ከፌደራል ማረሚያ ቤቶች የፌደራል ፖሊሱን ግርማ ጌታቸውን በበቃኝ አሸንፎታል። በ64 ኪሎ ግራም የአለባው መለስ ኃይለ ጊዮርጊስ የአዲስ አበባ ፖሊሱን ሰለሞን ሳንቃን በነጥብ ረቶታል። በተመሳሳይ በ69 ኪሎ ግራም የአዲስ አበባ ፖሊሱን መክብብ ከማል የፌደራል ማረሚያ ቤቱን ገዛኝ ሮባን በነጥብ አሸንፎታል። በአጠቃላይ በዚህ ውድድር አዲስ አበባ ፖሊስ በ15 ነጥብ አንደኛው ነው ውድድሩን ሲያጠናቅ፣ ፌደራል ፖሊስና ፌደራል ማረሚያ ቤቶች በኩል 13 ነጥብ ሁለተኛና ሶስተኛ ሆነዋል። በሶስቱም ዙር በሰበሰባቸው ነጥቦች ደግሞ ፌደራል ማረሚያ ቤቶች በአንደኝነት እየመራም ይገኛል። ቀደም ብሎ በአንደኛውና በሁለተኛው ዙር ተፋላሚ ከነበሩ ቦክሰኞች ሁለት ልጆች እንዲሁም በአርዳ ላይ ተካሂዶ በነበረው የመላ ኢትዮጵያ ጨዋታዎችና ከኢትዮጵያ ወጣቶች ስፖርት አካዳሚ አንዳንድ ስፖርተኞች ተመርጠው በቀጣይ ቦትስዋና ጋቦሮኒ ላይ ለሚካሄደው የመላው አፍሪካ ወጣቶች ሻምፒዮና ላይ ለመሳተፍ በብሔራዊ ቡድን ታቅፈው እየሰለጠኑ እንደሚገኙ ፌዴሬሽኑ አስታውቋል። በውድድሩ አሸናፊ ለሆኑ ቦክሰኞች የዋንጫና የሜዳሊያ ሽልማትን ተበርክቶላቸዋል። ተፋላሚዎቹ በሁሉም ዙሮች የሚያገኙ ነጥብ ተደምሮ በቀጣይ አዲስ አበባ ላይ በሚካሄደው የዓመቱ ማጠቃለያ ውድድር ላይ አሸናፊዎቹ የሚለዩም ይሆናል። በ10 የአማራ መምህራን ትምህርት ኮሌጆች መካከል ሲካሄድ የሰነበተው የስፖርት ሻምፒዮና ከትላንት በስቲያ ተጠናቋል። በውድድሩ አስተናጋጁ ደብረ ማርቆስ በበላይነት ፈጽሟል። ስፖርታዊ ውድድሩ ለትምህርት ጥራት የበኩሉን ድርሻ እንደሚወጣም ተገልጿል። ደረሰ ያለው ከ700 በላይ የስፖርት ተወዳዳሪዎች በአራት የስፖርት አይነቶች በሁለቱም ጾታ በደብረ ማርቆስ ከተማ ሲካሄድ በሰነበተው አራተኛው የአማራ መምህራን ትምህርት ኮሌጆች ሻምፒዮና ደብረ ማርቆስ መምህራን ትምህርት ኮሌጅ በአጠቃላይ ውጤትና በስፖርታዊ ጨዋነት አሸናፊ በመሆን በበላይነት አጠናቋል። የስፖርታዊ ጨዋነት አሸናፊ ሲሆን ይህ ለሶስተኛ ጊዜ መሆኑ ነው። በእግር ኳስ፣ በቮሊቦል፣ በአትሌቲክስና በጠረጴዛ ኳስ በተካሄዱት ውድድሮች በፍጻሜው በተካሄደው የዋንጫ ጨዋታ በሴቶች እግር ኳስ እንጂባራ ደብረ ማርቆስን 5-0 በመርታት የዋንጫ ባለቤት ሲሆን በወንዶች ደብረ ማርቆስ ደብረ ብርሃን መምህራን ትምህርት ኮሌጅን 1-0 በመርታት የዋንጫ ተሸላሚ ሆኗል። በቮሊቦል በሴቶች ደሴ ደብረ ብርሃንን፣ በወንዶች ደብረ ማርቆስ ከሚሴን በተመሳሳይ 3-0 በመርታት የዋንጫ አሸናፊ ሆነዋል። በወንዶች አትሌቲክስ ደብረ ብርሃን በሴቶች ደብረ ማርቆስ የዋንጫ ባለቤት ሲሆኑ በሁለቱም ጾታ ድምር ውጤት ደብረ ማርቆስ የዋንጫ ባለቤት ሆኗል። በጠረጴዛ ቴኒስ በወንዶችና በሴቶች ደብረ ብርሃን መምህራን ትምህርት ኮሌጅ የዋንጫ አሸናፊ ሆኗል።
በኮሌጆች መካከል በተካሄደው የባህል ትርኢት ውድድር ወልዲያ መምህራን ትምህርት ኮሌጅ አሸናፊ በመሆን የዋንጫ ተሸላሚ ሆኗል። በአትሌቲክስ በተመሳሳይ የ3 ወርቅና የ1 ብር ባለቤት የሆኑት በሴቶች ዘውዲቱ አድማስ ከእንጂባራ፣ በወንዶች ፍቃዱ ብርቄ ከደብረ ብርሃን መምህራን ትምህርት ኮሌጅ ኮከብ በመሆን ተመርጠዋል። ለሌሎች ኮከቦችም የገንዘብ ሽልማት ተበርክቶላቸዋል። ውድድሩም ለጩ መምህራኑ የባህል ልምድና የእውቀት ሽግግር በመሆን እንዳገለገለ ተጠቁሟል። ለአሸናፊዎቹና በዝግጅቱ አስተዋጽኦ ላደረጉ አካላት የተዘጋጀውን ዋንጫና ሽልማት የአማራ ትምህርት ቢሮ ኃላፊ አቶ ያበባል አዲስ፣ የክልሉ ስፖርት ኮሚሽን ምክትል ኮሚሽነር አቶ ማዘንጊያው አለባቸውና ሌሎች ኃላፊዎች አበርክተዋል። የስፖርት እንቅስቃሴው ለትምህርቱ ጥራት ፋይዳ እንዳለው የገለጹት አቶ ያበባል አዲስ በቀጣይ ተጠናክሮ እንደሚቀጥል ተናግረዋል። 5ኛውን የኮሌጆች ስፖርት ሻምፒዮና ደብረ ብርሃን መምህራን ትምህርት ኮሌጅ ለማዘጋጀት ተመርጧል።